ኧረ አቤት ብሎ መምጣት። እናት ማንም ያልተጠቀመበት ያልኩሽ ስህተት ነው። ብር አምባር የሚለው ስም ኦልሬዲ ዩዝድ ተይዟል። አይ ሰማሁ እኮ አሁን እኮ ብር አምባር ስትሉ ሰምቼ ነው። ስለምን ብር አምባር ነው ያወራችሁ? የማንም ቆይ እርሶ ሰውዬ ስለዚህ ነገር ሲነሳ ሳፍ የሚያደርጉት ስድስተኛው የስሜት ሕዋሶ የቺክ ነው እንዴ? አይደለም። እና ሎ ኦፍ አትራክሽን የሚባል ነገር አለ። ይቅርታ ወሬውን ከፍ አደረኩባችሁ፣ አጦስኩባችሁ። በጣም ይቅርታ። እንትን ነው ፈላጊና ተፈላላጊ፣ ሳቢና ተሳሳቢ ይገናኛል ማለት ነው። ያው እንደ እርሞውን ያውጡ። የእርሶ ስለሚሉት ስለሚሳሳበው ሳይሆን እጅ ላይ ስለሚደረገው የምር አምባር ጌጥ ነው የምናወራው። ምን ነው እናንተ የምትሉት ብር አምባርና ቆርቆሮ ነው ተብሎ እኮ ማንም ሰው አይገለገልበትም። አሁን ሰው ሁሉ እኮ በወርቅ በአልማዝ ነው በፕላቲኒየም ነው የሚጠቀመው። እኛ ወርቅና ፕላቲኒየም የምናውቀው የእጅ አምባር ሳይሆን ቴሌቪዥን ላይ ለዓመት በዓል ስፖንሰር ያደረጉ ተብሎ ሲጠራ ባታውቁም አይፈረድባችሁ። እናንተ እኮ ድህነት ምን ይመስላል የሚለውን ለማሳየት ሰርቶ ማሳያ የተፈጠራችሁ ናሙናዎች። ድህነትን በስራ እንጂ በሌብነት አንቀይረውም ብለን ነው። እንለወጥ ብንል እኮ ከለውጡ በፊት እንለወጥ ነው። እንስረቅስ በቴ ሀብት ያለበትን እየታውቂዋለሽ ማን ያሳይሻል? እሱስ እውነትዎትን ነው። መሰራረቁም በዘመድ ሆኗል። አይ በስራ እኮ ለዕለት ጉርስ እንጂ ሀብት ለማከማቸት እኮ አይቻልም። እኔ ግን አንድ ነገር ለምን አልመክራችሁም? እናትና ልጅ እንደ ኬኔዲና እንዳሰፉ እየተቀባበላችሁ ለምን በጸሎት አትሞክሩትም? ኧረ ሲግናል ነው ምንም ብንጸልይ ጠብ የሚል ነገር ያለ እቤት ውስጥ አልሰማ ሲላችሁ ውጭ ወጣችሁት ዋይፋይ ዳይሬክት ከፈጣሪ ጋር ለማገናኘት ነው እዚህ ቁጭ ያላችሁት። ይብላኝ ለርሶ እንጂ እኛ የትም ሆነን ብንጸልይ እግዚአብሔር ይሰማናል። ውይ ማዘርዬ እኔን እንዴ ጸልየሽ ኑሮሽ እንደዚህ ከሆነ ባትጸልይ ምን ልትሆኝ ነበር? እንጀለት ምን አልክ አንተ? አይ ምንም ክርክራችሁ ፍትሃዊ እንዲሆን በገለልተኛ ፍርድ ቤት ይዳኝ ብዬ እኮ። ምንም ብታሽቃብጥ እሳቸው ራሳቸው እዚህ ጠብ ይሏታል እንጂ ከኬሳቸው ጠብ የሚል ነገር አታገኝ። ምን ነው ማሚዬ ወሬውን አንጠባጠብሽው? ታውቃት ታንጠባጥበው ሰው አለው ነው። ፍራንክ ባታንጠባጥብ ወሬውን ታንጠባጥበው እንጂ። እሺ የአቶ ኃይሉ እንባ ጠባቂ እንደው ድንገት ሲያወሩ ሊያቀረሻቸው ስለሚችል እንደው መሐረብ ቢጤ ይዘህ ትከተላቸው። ወይ እናት ደግሞ እንደው እንባ ጠባቂም ሆኜ ለሐጅ ጠባቂም ሆኜ እችለዋለሁ እንዴ? ተስፍዬ አይዞህ ኦኬ ታረጋዋለህ። የድህነት ክፋት እኮ ይሄ ነው። አየህ እናትና ልጅን እንደ ባቢሎን ዘመን ጊዜ ቋንቋቸውን ይደበላልቀዋል። ወሬኛ ኖት። እኛ እዚህ የተቀመጥነው ይትባረክን እየጠበቅነው ነው። አረ ጠብቁት፣ አይጠብቁት። ለወገን ደራሽ ወገን ነው። ሀገራችሁስ በእርዳታ አይደለ የቆመችው? የምን እርዳታ መጡ? ኦሆሆ ለቆንጆ ልጅ ልንድረው መክረን መርቀን ሸኝተነው ነው። ጠላት ወክቡ ይበል። እንዴ ቆይ ምን እየሆንኩ ነው? የኔን ጉዳይ ጥዬ ግብርና ሚኒስቴር ይመስል ርካሽል በመምረጥ የምጨነቀው? ለነገሩ አስተናጋጁ ለኔ ችግር መፍትሄ ነግሮ ስለገላገለኝ ለግብርና ሚኒስቴር ርካሽል በመፈለግ ብጨነቅላቸው ምን ችግር አለ? እነሱስ ያለኛ ማን አላቸው? ለግብርና ሚኒስቴር ልጨነቅላቸው እንዴ? እኔም ብሎ ድንበር ተሻጋሪ ተጨናቂ መጠጥ የጠጥቼ ማቀውና ነው ጢምቢራዬ እስኪዞር እያልኩኝ
ጉሬን ምነፋው መጠጥ በቫይታሚን የበለጸገ የእናት ጡት ወተት መሰለኝ ነው። በኋላ ለግቼ ጢምቢሬም አቅሌም ዞሮብኝ ራሴን ጎረቤት ሀገር ባገኝስ እንዴ? ቆይ አሪፍ ዘዴ መጣልኝ። ጠጥቼ ቤቴን እንዳይጠፋብኝ የማደርገውን አቄለ። ቆይ ምን ማለት ነው? ከአንድ ማህፀን ወጥቶ ወንዱ የኔ አይደለም ሴቷ የኔ ናት ማለት አይገርምሽም እንዴ? ማህፀኗን እኮ ባለ 2 ክፍል ቤት አደረገው። ወንዱን ሳሎን፣ ሴቷን መኝታ ቤት የምታረግዝ። ቆይ ሚስትየው ምን አለች? በእናትሽ እንዴ ምን ትለዋለች? ተው አትቀልድ። አራስ ቤት ቀልድ አያምርም ነው። እውነት አላት። ይሄ ቀልድ እንጂ እውነት ሊሆን አይችልም። ቆይ እሱ ግን ይጠረጥራት ነበር እንዴ? እንዴት እንደዛ ሊላች አለ እንዴ? ለአንድ ልጅ የሚያወጣው ወጪ በ2 ልጅ ሲመታው ተምታቶበት እኮ ነው ወንዱ የኔ አይደለም ብሎ የሸመጠጠው። እውነትም አሁንስ አሳዘነኝ። ታዲያ ቢያንስ በየመሃሉ መጠጡን እየጠጣ ችግሩን ዳውንሎድ እያደረገ ወደ ህፃንነት ቢመለስ ጥሩ ነበር። አልሰማ ብሎ እኮ ነው የችግር ፓወር ባንኩ ሞልቶ እንደዚህ የተወዛገበ። መጠጥ ደግሞ እንዴት አድርጎ ነው ወደ ህፃንነት የሚመልሰው? እንዴ ልንገርሻ። ምንድነው መጨነቅ በሆነው ባልሆነው 10 ሞልቶ አያውቅም ዓለም 9 ነው። አሃሃሃ ያቺ እንጂ እየተባባልሽ 1-2 ብርጭቆን ግጥም ታደርጊዋለሽ። ልጅቷን የምትፈጭ ምጥን ሽሮ አረጓት እንዴ? አንዴ ኮሰረት፣ ኮረሪማ፣ ቅርንፉድ የሚሉት ምድረ ቅጠል በጣሽ። ምን እናንተ አሁን ስለ ሞደርን አጀናጀን ምኑ ገብቷችሁ ነው አሁን የተባረክ መክራችሁ የምትሰዱት? ልንገራችሁ አይደል? እርግጠኛ ነኝ ይሄኔ መስተፋቅር ነው ብላችሁ ኮረሪማና ይሄ ምንድነው ቁንዶ በርበሬ አሲዛችሁ ልካችሁ። ምንድነው እንዴ? የዛሬ ወሬ ህይወትን ስፖንሰር ያደረጉት የባልትና ውጤቶች ነው እንዴ? እኛ እኮ ያልተዘመረልን ሴት እሺ የምትልበትን ስስ ብልቷን ጠንቅቀን የምናውቅ ነን። እሺ አይደል? ይኸውልህ እርግጠኛ ነኝ በአራዳ ቋንቋ ሴት ልጅ ዶሮ ስለምትባል ከ12ቱ ብልት ጋር ተምታቶብህ። ምንም አልተምታታብኝም፣ የሴት ነው ያልኩት። እርግጠኛ ነኝ ከእናትህ ስርስር እየተከተልክ ስለ 12 የዶሮ ብልት ልታውቅ ትችላለህ። ሴት ልጅ ግን ውስብስብ ነች። ስለ ሴት ልጅ አውቃለሁ ብትል ይሄንን የጅብ ጥላ የሆነ ጭንቅላትን ትበጥስልሃለች። አንድ ብርጭቆ አልኮል ግጥም አድርጌ በኋላ ራሴን ግጥም ብሎ ባገኘውስ? በቃሽ። አንቺ ጀማሪ ስለሆንሽ በሻት ብርጭቆ 3ቷን ቋስ ታደርጊ አይነ ጥላሽ ተገፎ ጨዋታ ደስታ ምናምን ትጨምሪያለሽ። እሺ ከዛስ? ከዛውማ ለአንተም ጠጣ ለእኔም ማምጣ እያልሽ ስትደጋግሚበት ሳቅ በሳቅ እያደረገሽ ወደ ልጅነት የሚወስድሽን ጉዞ ትጀምሪያለሽ። መጠጥ ደግሞ ምን ሳቅ ያሰኛል? እንደውም እያቃጠለ ያስለቅስሻል እንጂ። ታዲያ ማልቀስም እኮ የልጅ ባህሪ ነው። እያነፋረቀ በእንባ ብሶትሽን ያስወጣልሽ። በቃ ስላስለቀሰና ስላሳቀ ነው መጠጥ ወደ ልጅነት ይመልሳለች እንዴ? ገና መንገድ ጀመርሽ እንጂ እኮ ልጅ ሆንሽ አላልኩሽኝም። እኛ ከምንጋጭ ብርጭቋችን ይጋጭ ብለሽ ግጥም ስታደርጊው አፉ እንደሚጣፍጥ ሕፃን ልጅ መኮላተፍ ትጀምሪያለሽ። በቃ እንዴ ኧረ ተረጋጊ። ምን ነው ባንዴ ልጅ ሆኜ ዳይፐር ካልተቀየረልኛል? አያሳስብሽ አይደለም ልጅ ሆኜ ብዙ ዳይፐር አልፈጭም ነበር። ኧረ ምን በወጣሽ አንቺ እንደውም አፍሽን የፈታሽው ፖፖ በሚል አይደል? በምን አወቅሽ? ያው አብሮ አደጊ አይደለሽ ወረኛ። ቤተሰቦችሽ ራሱ በሽንትሽ ጎርፍ ተማረው ሊያስገድቡሽ በወንድ በሰብሰብ ሊጀምሩ አልነበረም? አስማተኛ ነች እንዴ? እንዴት ነው ቆዳዋን የምትለዋውጠው? እሱን ቺኮሎጂ የሚባል ኮርስ አለ። እሱን ስትወስደው ያኔ ይገባል። እሺ እኔ አውቄያት በዚህ እኔ አንተን በልጬ ቢሆንስ? ምኑን? በቺኮቹ? አዎ አንተ እኔን? አዎ በልጠኝ? ውይ ተው
ምነው በጣም ጎረርክ? ይሄን ያህል ሃርቫርድ ገብተህ ያገኘው እውቀት መሰለ እንዴ? የትም ስትንዘላዘል ያገኘው እውቀት ነው። ትንሽ ተናናቀ። ከሞኝ ጋር አትጫወት የሚባለው እኮ ይሄ ነው። አየህ አንተ ለእውቀቴማ ክብር ልትሰጠኝ ይገባል። ስነ ስርዓት ይኖር። እባክዎ የተከበሩ ባለ ዘርፈ ብዙ እውቀት ሊነግሩኝ ይችላሉ? አዎ ልነግርህ እችላለሁ። ስማ በዚህ ዘርፍ የክብር ዶክትሬት መሰጠት አልተጀመረም እንጂ ቢሰጥ ኖሮ ለኔ ከሀገር ውስጥና ከውጭ መሸከም እስከማልችለው ድረስ ይሰጠኝ ነበር። ልንገርህ መቼም የክብር ዶክትሬቱ ከየትኛው ዩኒቨርሲቲ ነው የተሰጠ አልልህም። ከየትኛው መሸታ ቤት? መሸታ ቤት አይባልም። አሳምረው ጥራው ክለብ ብለው በዚህ አይነት እጅ ልጅ አታናገርም። ይትባረክ። እኔ እንደውም ሳያት አነጋገሯ ሁሉ እንደኔ ነው የሚመስለኝ። ስለዚህ በደንብ ነው የምንግባባው። እኔ የምለው ቅሪታ ካለው እንዴ እያማለልክ ያለ ታዲያ እኔ ጋር ምን ትሰራለህ? ምንድን ነው የምትሰራው እኔ ጋር እንዴ? እንዳንተ ኦልዲስ ከሆነች ሂድና ቅርስ ጥበቃና ባለስልጣን አማክሩ ይበላቸው። በቃ አርኪኦሎጂ ላይ የሚሰሩ ባለሙያዎች ይመድቡላል፣ እሱ ያናግሩ። ታዲያ እዚህ ምን ትሰራለህ? እኔ ትመስላለች እንጂ ነች መቻልኩኝ እንዴ? ለምን ቶሎ ቱግ ትላለህ? ታዲያ በቃ እንዴ አንተ እንደ ግመል ሽንት ወደ ኋላ ፊን ባልኩ ቁጥር አንተን መጎተት በጣም ደከመኛ። አቦ ይደብራል እንዴ። ችግር የለም የግመል አይደለም እንደ ቀርፋፋ እንደ ኤሊሽን ትበለኝ እችላለሁ። ቻለው አስችላ አይሰጥም። ከዚህ ብሶ ፍቅሯ እንዳያንዘፈዘፈኝ እንጂ እስካሁኑን እችላለሁ። ብቻ አንተ ቶሎ ንገረኝ። እኔ መለው እየሰማ ነው። ልጅቷ አዲስ ሰራተኛ ነች እናንተ መስሪያ ቤት? አዎ። በጣም ጥሩ። አዲስ ሰራተኛ ከሆነች ደረጃዋ ካንተ በታች ነው ማለት ነው? አዎ ደረጃዋ ከኔ በታች ነው። አየሁ አጀማመሬን። ወይኔ ኃይሉ ምን ይሻለኛል እኔ? እውቀቴ እኮ ሲመጣ በቃ እንዲህ ነው። አየሁ ገና ሲጀምር እንዴት እንደተንፎለፎለ። አጨብጭብልኛ። ምን ሆነሃል? አጨብጭብ እንጂ። ለምንድን ነው ማጨበጭበው? አጨብጭብ። አላጨበጭበው። አጨብጫቢ ዋና ስራችን ማጨብጨብ አይደለም እንዴ? አጨብጭብ። ድገም። ወይኔ አምላኬ፣ በስተመጨረሻ አጨብጫቢ ታደርገኝ። ስንቱን የሥራ እውቀት እንደገለጽክልኝ ምን አለ ይሄንንም ገልጸህ ብትገላገለኝ። እሺ ውዷ ጓደኛዬ፣ እስቲ ስለ ግልግሎታችን ደግሞ እናውራ። እንዴት ነው በተጠፋፋንበት ሰዓት ለአዳር ወይ ለትዳር ምናምን አልተገኘም? ያልሽው ባይገባኝም ስገምት ባል አላገኘሽም ወይ ለማለት ይመስለኛል። ምን ይኸው ዘንድሮ እንድኮ ባል ሳይሆን አባል ቢሆን ማለት ምን ማለት አለው? ድሮ ባል ሲባል ጠቅላላ ወጪ የሚዘጋው እሱ ነበር። አሁን ዝርዝር ሳንቲም ሁሉ ሳትቀር እኩል አካፍሎ እኔ ጋር በባርኪዋለሁ በዚያት የሚል ስለሆነ ከባልነት ወደ አባልነት ተለውጧል። ምን ቻለቴን እኮ ነው። ምን ያዝቅሻል? አባል ስትሆኚ ነው እኩል የምታዋጭው። ምን ችግር አለ እኩል ብታዋጭ? ዘመናዊነት ነው። ባል የቤት ራስ ነው እንጂ ኪስ ራስ ነው ተባለ እንደ ሁሉንም ወጪ የሚያወጣው። ኧረ እኔ እንደው ኪሱም ቀርቶብኝ አልጋ ሆኖ የሚያተኛኘኝ ባገኘው ብቻ ከማደር ይሻላል። እናቴ የሚያተኛኘኝ ባል አልፈልግም። ባል ራስ ነው፣ ሚስት ደግሞ ዘውድ ናት ነው የሚለው መጽሐፉ። ስለዚህ አናቱ ላይ ዘውድ አድርጎ የሚያስቀምጠኝ ባል ነው የምፈልገው። ከፈለገ እርግብግቢትሽ ላይ ይምጣ። እሺ አሁን አገኘሽ ወይ ነው ጥያቄ? ጊዜ ሲደርስ ይገኛል። እስካሁን ግን አላገኘሁም። እና አናት ላይ ወጥቼ ካልጨፈርኩብህ እያልሽ ከየት ሊገኝልሽ? ካለበት ነው የሚገኘው። ይኸውልሽ ይልቁኑ አንቺም ዘውድ ነኝ ብለሽ አናቱ ላይ ወጥተሽ በነገር አጥሉለሽ እንዳትደፊው፣ እሱም እግሬ ስር ሁኚ ብሎ እንዳይረጋግጥሽ ለሁለታችሁም አማካኝ ቦታ ወገብ ስለሆነ ወገብ አካባቢ የሚሆንሽን ፈልገሽ ጠበቅ ብታረጊያለሽ። ያው በሌላ አማርኛ ለአልጋ የሚሆንሽ ማለትሽ አይደለም? አልፈልግም። ይኸውልሽ የዘንድሮ ባል ዘውድ ሆኜ አናትህ ላይ ልውጣ ስትይው እሺ ቢልሽ እንኳን ከፍ አድርጎ ሊፈጠፍጥሽ። ስለዚህ ወገብ አካባቢ የሚሆንሽን ፈልገሽ ጠበቅ ብታረጊያለሽ። አይሻለኝም። አንቺ ከፈለግሽ ወገብ አካባቢ የምታጠብቂለት መፈለግ ትችላለሽ። እኔም አልፎ አልፎም ቢሆን እያገኘሁ ግን አንቺ አቋምሽ ከሆነ እኮ እንደ ማሽን ቡና እንደወረድኩኝ ነኝ እያልሽ ነው ማለት ነው። ማለትማ የፋብሪካው ነኝ የትም ያልተነዳው 00 ነኝ እያልሽ ነው ወይ? ስማ በእናትህ አሁን በጣም ተማሙቅ ያለው ልብ ብለህ ስማኝ። የሥራ ደረጃዋ ካንተ በታች ነው አይደል? በቃ ያለቅነት አድቫንቴጅን መጠቀም ትጀምራለህ። ማለት ጥሩ ጥያቄ ነው። ወደ ቢሮ ታስጠራታለህ፣ የሥራ ጫና ታበዛባታለህ። በቃ ስራው ላስለምድሽ በሚል ሰበብ ውጪ ትቀጥራታለህ።
ለስራ ከሆነ ቢሮ አይበቃም? ውጭ መውጣቱ ለምን አስፈለገ? በስራ ሰበብ ትገናኛላችሁ፣ ወደ ገደሉ ትገባላችሁ። ገደልም አልገባም፣ ጠላቴ ገደል ይግባ። ኧረ እንደው እባክህ እኔ ለማለት የፈለግኩት እንደሱ አይደለም። በስራ ሰበብ ውጭ ትገናኛላችሁ፣ በቃ በቀጥታ ወደ ፍቅር ትገባለህ ነው እኮ ያልኩት። እንዴ እምብየው ውጭ አልመጣም ብትለኝ ታው እንጂ ያለቅና ስልጣንን ትጠቀማለህ፣ አምባገነን ትሆናለህ፣ ትጨፈልቃለህ። እንደዛማ አላደርግም። ወደ ነው የምታደርገው፣ ታደርገዋለህ። እንዴ አንተ በምታቀርበው ሐሳብ የማትስማማ ከሆነ በዚህ በጠፋ ስራ ስራዋን ልታጣ እንደምትችል በስታይል ታመለክታታል። ይህንን ልትነግረኝ ነው እውቀት እያልክ ጉራን ስቸረችር የነበረው? ስማ፣ በፍላጎቷ እንጂ የኔ እንድትሆን የምፈልገው ስልጣኔን ያላግባብ ተጠቅሜ በማስገደድ አይደለም። እሺ ስነግርህ የማትሰማ ከሆነ እንደ ልጅነትህ አናትን እየቀጠቀጥኩ እንዲገባ አደርጋለሁ። ለምን በርበሬ እያጠንክ አትነግረኝም? አላደርገው። ኧረ እባክህ ይትባረክ፣ ኧረ እባክህ ስማኝ። አምባገነንነት እኮ በአፍሪካ ውስጥ ተሞክሮ ውጤታማ የሆነ አሰራር ነው። ይህንን የዘቀጠ ነገር አድርጌ የኔ ከማደርጋት እድሜ ልኬን ሳላገኛት ብቀር ይሻላል። ይትባረክ፣ በእናትህ ሞት በእናትህ አጥንት ይዣለሁ፣ በጠባኸው በሁለቱ ጡቶቿ ይዣለሁ። ያንተ ማተውን ከሆነ እቺ ልጅ የማንም ባዳ ከሚወስድ እንዳጨርሰው። እንዴ ለምንድን ነው የማልጨርሰው? እንዳጨርሰው። አንተ ጀምረዋል፣ እንደጀመርነው እንጨርሰዋለን። እንዳጨርሰው። አይ ጨረሳ ታክ ምን ታወራለህ እንዴ? ስማ ልንገርህ አይደለ፣ እቺ ልጅማ ለዘላለም አታገኛትም። እንዲያው በእንቅልፍ ይወጣልሃል ወረኛ። በእንቅልፍ አይደለም እንደ ኩፍኝ በላብ ይወጣልኝ ከፈለገ። ምን አይነት ነው ስዳደግ ባልክ ተስፋ እናት ይትባረክን ቀጥሬ ረስቸው። የለም በይ ልደበቅ። ማ እኔ ነኝ ጥፋተኛ ተባባሪ ሆኜ የምደብቅ? አሳልፌ ነው የምሰጥህ። ማን አሳልፎ እንደተሰጠ ትሰጭኛለሽ? ምን ላርግ? እኔና ይትባረክ ወንጀለኛን አሳልፎ የመስጠት ጎረቤታዊ ስምምነት አለ። የዛሬን ብቻ ነው ስወድሽ። ከሱ ማገኘው ጥቅም እንዳይቀርብ ብዬ እኮ ነው። ጥቅም ወዶ ተደብቆ አይሆንማ። ተስፋ ግባ ይትባረክ ልጄ። ተስፋን ፈልገኸው ነው? አለ ና ግባ። ምን እናገባኝ? የለጋሽ ሀገራት ፈንድ ቢቋረጥ የሚመደበው በጀት አንቺ ላይ ነው የሚጨምረው። ውሸታም ከምደግፍ እንኳን በጀቴ ለምን ደም ግፊት አይጨምር? ደማሉ እናት ውይ ደህና አንተ ቤት ውስጥ እያለን አቤት ማተለው ደግሞ ፈልጋለሁ ብዬ ቀጥሬ ያል ነበር። አይገርም? ልክ ለመጣ ስል ልደበቅ ስል ማለት ነው። የለም በይ ብሎ ሲለኝ እኮ ነው ጆሮውን አንጠልጥዬ ያወጣሁት። ምነው ኖቤል ካልተሸለምኩ አለሽ? ስላላወቅሽ ነው። ዋስቶ አስታርቆ እንጂ አበጣብጦ የተሸለመ ማንም የለም። ለመሸለም የውስጥ ብጥብጥ እኮ ከግምት ውስጥ አይገባም። ይሁን ዞር ብለህ ጎረቤቶችን ሰላም ካደረክ እንደ ኪነት ተወዛዋዥ ግንባር ላይ ነው ኖቬሉን የሚለጥፉት። በቃ አንተ ገንዘብ ለመጠየቅ እንጂ ለሰው ችግር ለመድረስ አልተፈጠርክም። ችግር? እኔ ቋሚ ደንበኛው እያለሁ አንተ ጋር ምን ሊሰራ መጣ? ናውጣ አንተ ችግር አንተ ካዲ አንተ ባንዱር በለ። የኔ ችግር ኪፌ ውስጥ ምን ታደርጋለች? ሴቷ ችግር ነች እንዴ? ጭራሽ ብለሽ ይትባረካት ትሄጃለሽ። እኔ ምን አሳጣሁሽ? ከኔ ምን አጣሽ? እስቲ ችግሪት እኔ ላይ ችት ታደርጊያለሽ። በጣም ነው ማለት ነው። እንደውም ትቼዋለሁ። እኔ ነኝ ጥፋተኛው። አንተን ሰው ብዬ ላማክር የመጣሁት። እንዴ ይትባረክ ምን እያልክ ነው እንዴ? እኔ እኮ እውነቱን የነገርኩህ ላጣላችሁ ሳይሆን ደጋሚ ስህተት እንዳይሰራ ብዬ። የተፈጠረ ነገር ካለ ለእኔ ንገረኝና እኔም ልምከር ልርዳ። አዎ ንገራት፣ ትፈታላለች። እኛ ከችግር ጋር የብዙ ዓመት የስጋም የደምም ትስስር አለን። አሬጋ ብቻም አለ። ይኸውልህ በእኛ ዘር ውስጥ አንድም ሀብታም ያገባ የለም። በመዋለዱስ ብትል የእኛ ዘመዶች ሁሉም ልጅ ሲወልዱ ከችግር ጋር አብሮ የሚያደርግ ሌላ ችግርም አብሮ ይወልዳሉ። በውርስስ ብትል ይኸውልህ ቤተሰቦቻቸው ነፍስ አባታቸው ጋር ይወስዱና ለልጆቻቸው የሚያወርሱት ችግር፣ መከራ፣ ብድራቸውን እኮ ነው። በአጠቃላይ ይትባረክ እኛ ማለት ትንሿ ኢትዮጵያ ነን።
ስለዚህ አትስጋ። ያንተን ችግር ለመፍታት በቂ ተሞክሮና ልምድ አለ። የኔ ችግር እኮ የኢኮኖሚ ችግር አይደለም። የጦርነትም ቢሆን አለልክ። ባለ ዘርፈ ብዙ የችግር ባለቤቶች ነን። ከፈለክ የችግር ሜኑ ላምጣልህ ትመርጣለህ? አያስፈልግም። ይሄን ያህል እኮ ከባድ ችግር አይደለም። ከባድ ነው ብትልስ ማን ይሰማሃል? ከባዱ ችግርማ እኛ እያለን አንተ ጋር ምን ሊያደርግ ይመጣል? አሁን ይኸውልህ ይትባረኪ፣ ቀላሉን ችግር ይዘህ መተህ እዚህ ቤት ከባድ ሳይሆንብህ ቶሎ ንገረን እናውቅ። እሺ። እውነቷን ነው። ኢትዮጵያውያኖች እንግዳ ተቀባዮች አይደሉ? የእኛም ችግር እንግዳ ተቀባይ ነው። በደንብ አድርጎ ሳያስተናግድህ በጊዜ ነግረን ብትሄድ ይሻላል። እሺ። አንቺ ምኑን ከምን እያገናኘሽ ነው የምታወሪው? ባጭሩ ቢያንስ ቪነሽ ወይ ብለሽ አትጠይቂኝም? ድሮ ነበር እንደሱ የሚጠየቀው። ዘንድሮ ብዙ ሰው ጋር ስለማይገኝ ተረስቶ ቪ ብታያቸው ቪት ስለማለት ፈልገሽ ነው የሚመስላቸው። ምክንያቱም ከድንግል ይልቅ በብዛት የሚገኘው ቪትስ ነው። የፈለግሽውን በይው። ለማንኛውም እኔ ግን ነኝ። ምን እስካሁን? ምን ደነገጥሽ? እንዴት አልደነግጥ? አንቺ እኮ አሁን ኮሚቴ ተዋቅሮ ታጥረሽ መጎብኘት ያለብሽ ሰው ነሽ። ምን እንደዚህ ያካበድሽው? ግን በምን ሲቆይ ጥሩ አይደለም ይጠነክራል አሉ። በኋላ ለባልሽም አስቸግሮት አንደኛውን አይደለም ጠቅላላ ሚዜዎችን በበቀኝ እንዳዘርሪያቸው። የፈለገ ይሁን እሺ፣ ቀመጥ ክብሬ ነው። ወይኔ በሞትኩት ክብር ነው እንዴ? ወድሽ ከጋብቻ በፊት ማንም ሰው አይነካኝም። ለባሌና ለባሌ ብቻ ነው በክብር የማስረክበው። ወይኔ እኔ መቻወኩልሽ ክብር መሆኑን። ምን አለበት እንደማስተዛዘኛ አንድ ዙር ድጋሚ ተሰጥቶኝ እኔም በክብር እስከ ጋብቻ በጠበቁት። ክብሩ ታዲያ አንድ ጊዜ መሰጠቱ ብቻ አይደል? ወይኔ 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 መቅዲ ቁማር ነው የተበላሁት። በእናትሽ እንደ ቀልድ በሁለት ተኪላ ሸጥኩኝ የሸኘሁት። አንቺ ልጅ ቀይሪ። ምኑን ቀየርኩት? ሞቶ የቀበርኩትን የስጋ ዘመዴን ትውስታ እየቀሰቀስሽብኝ። እሺ ትዝታሽ እንዳይቀሰቀስ ወሬን ቀየር። እንዴት ብዬ? ትዝታው እኮ አይኔ ላይ ድቅን እያለብኝ እንደው ክብር መሆኑን አልሰማውም እያልኩ ላልቅስለት እንዴ? የሆነች ጉዳይ ገጥሞኝ ተስፋ ላማክረው ነው። ሰርግ ላይ ለልጅ ቦታ የለንም እንደሚባለው አሁንም ለአሮጊት ቦታ የለንም ብለህ እያገለልከኝ ነው? ኧረ አላልኩም። እንደው እርሶ ስላለፉበት ጥሩ ምክር ይለግሱኛል። ኧረ በደንብ ትለግሳለች። አንጋፋና አንቱ የተባለች የችግር እናት ነች። በዚህ ምድር ላይ የእሷን ግንባር ሳይስም ያለፈ ችግር ይገርማል። እንደናንተ ማንም ችግርን እንደዚህ አቅሎ ሲቀበል አላጋጠመኝም። እናቅለው እንጂ ብናከብደውስ አከበዱኝ ብሎ አክብሮን ሳያንጠባጥበን አያልፍ። ይልቅ ሙገሳውን ተውና ችግርህን ንገር። እሺ የሆነ ነገር ዛሬ ገጥሞኝ ደስ ብሎኛል። ደስ ብሎኛል? አዎ። ምን ነው? አይ ምንም እንደው ችግር ገጥሞ ስለማወቅ ብርቅ ሆኖብህ ነው ደስ ያለ። እንኳንም ከችግር ጋራ በአይነ ስጋ ለመገናኘት አበቃ። አሜን። ምን ቆሎበት አይደለም እሱ የገጠመው አይነት ችግር ብዙ አይነት የችግር አይነቶች ስላሉ ከነዛ ውስጥ አንዱ ነው የገጠመው። ከፈለጋችሁ ልዘርዝርላችሁ። አዎ ይኸውልህ ይትባረኪ፣ የችግር አይነቶችን ቢዘረዝርልህ ለወደፊት ይጠቅምሃል። ዝርዝርለት። እሺ ለወደፊት ህይወቴ ስለሚሆነኝ ዝርዝርልኝ። ብዙ አይነት የችግር መገለጫዎች አሉ። ይኸውልህ አንዳንድ ችግር ስቅስቅ ብሎ የሚያስለቅስ ችግር አለ። አንዳንዱ ደግሞ መንገድ ላይ ልክ እንደ ኦርኬስትራ እጅህን እያወራጨ የሚያስወራ ችግር አለ። ደግሞ ልክ በትዳር ላይ እንደሚማግጡ ባልና ሚስቶች በትንሽ በትልቁ የሚያነጫንጭ ችግር አለ። እሱ እንደሚገጠመው አይነት ደግሞ ፍንክንክ እያደረገ የሚያስቅ ኮሜዲ ችግር አለ። ተስፋዬ ይበቃ። ከዚህ በላይማ ከጨመርክለት እንደ አበሻ አረቄ አናቱ ላይ ወጥቶ ይፈጠፍጠዋል። እንዳይፈጠፍጠኝ ይላል። ምን ገጥሞኝ መሰላችሁ ደስ ያለኝ? ምን መሰላችሁ? ሄዲያ እንዴ ምን ነው? ምን መሰላችሁ? ደጋገምከው እኮ። የገጠመህን ችግር እንድንገምት ከሆነ ችግር በድንገት ይመጣል እንጂ አይገመትም። እሺ እና ተናገራ። ሚስቴን አገኘኋት መሰለኝ። እስቲ ምን
ሚስቴን ያገኘኋት መሰለኝ። አንተ በጣም ተሳዝናል። በጣም እኔ ለስንቱ ጓደኛዬ ነው፣ አብሮ አደጌ ነው፣ ከመቀራረባችን የተነሳ ፈሳችንን እንኳን ከርቀት መለየት እንችላለን እያልኩ ለስንቱ ጉራዬን ስነፋ ትደብቀኛለህ? ምን ደበቅኩ? ከዚህ በላይ አሁን ሞልተህ እኮ ሚስቴን አገኘኋት አልከኝ። እስከ ዛሬ ሚስት እንደጠፋ ለምን አልነገርከኝም? ጠፍታለች እንዴ? እኔ እኮ ተው እባክህ። እንዴ እሱ የነፍስ አባት ነው እንዴ ሁሉን ነገር ለሱ የምትነግረው? ይትባረክ ልጄ። ይሄ እኮ ችግር ሳይሆን ደስታ ነው። ይሄ እኮ ዓለም ነው። ይሄ እኮ ዓለም ዛሬ ነው። ዛሬ ነው። ኧረ ቆይ የምን ቆይ ነው? ያዝ ጨፍር። በዛውም ለሰርግ መለማመጃ ይሆናል። ያዝ ዛሬ ነው። ዛሬ ነው። የትቤ ወንድሜ ያዝ እንጂ ይቅርታ ትንሽ ስለሚያማት ነው። እሰይ ታዲያ ቢያመኝ አሳክምኝ አላልኩሽ? ይኸውልህ ፍሬንድዬ እህቴን ስራ አስቀጥራታለሁ ብዬ በዛው ከባል ጋር አቀጣጥሬያት ቁጭ። ምኞትሽን ነው የምታወሪው? ምኞትስ ቢሆን ጥሩ ምኞት የተመኘሁልሽ ደግሞ በጠፋ ባል በምኒሙሽ ደግሞ ምላሴ ጥቁር ነው የተመኘኋት ጠፋ እንጂ እስቲ ምላስ ሽልልሽ። ኧረ እኔ ምላስ ምን ያደርግልሻል? ባይሆን የተባረከን ስትስሚ ታይለታለሽ። እስቲ ልጁን ታዩ። ለራሱ የሆነ አሳሳኝ ነገር ነው እኮ ይሄዋ ዋሻት አይደል? ከማዘን እኮ ነው ፍቅር የሚጀምረው። ኢትዮጵያ ሁሉም አሳዛኝና ምስኪን ነው እና ከሁሉም ጋር ፍቅር ይዝሽ። የሌላው ማዘንና የፍቅር ማዘን ይለያያል እኮ። እያሳዘነ አንጀትሽን በልቶ ቀጥታ ልብሽ ውስጥ ይገባል። የተባረክ መሳዘን አንጀት አይደለ እኮ ሳይበላም በቆረጣ ቀጥታ ልብሽ ውስጥ የሚገባ ፎንቃም አለ እኮ ነው። ይቅርታ አድርግልኝ፣ አልባሌ ቦታ ጭንቀቴን አልጥልም። ግድ የሎትም። ግድ አለኝ። ጭንቀቱ የኔ የኃይሉ ጭንቀት እንጂ የማንም ተራ ሰው ጭንቀት አለ። ገንዘብ ከተከፈለ ምንም የማንሆነው ነገር የለም። ሀብታሞች ለቅሶ ቤት ሲያለቅሱ ይኸውልዎት ደረታቸውን እየመቱ እንዳይጎዱ እኛ የደረት አገልግሎት እንሰጣለን። እንደሱማ ቀላል ቢሆን ኖሮ ያንተን ደረት እያስደለቁ እኔ እፎይ ብዬ ኖር ነበር። ምን ብቻ ለምሳሌ ብነግሮት የአዲስ አበባ መንገድ እንዳለ የተቆፋፈረ ነው። አይለኛ ዝናብ ዘንቦ ውሃ ሲሞላ ተሸክሞ የማሻገር አገልግሎትም እንሰጣለን። ስማ አንተ ወዛደር፣ ጭንቀቴን ማቅለል እኔን እንደማቅለል እቆጥረዋለሁ። ኧረ እኔ ጭንቀት መፍትሄ አፈላላጊ ስለሆንኩ ነው እንጂ እርሶን የሚያሉ ጉድ ምን ብያቀልዎታለሁ? ኧረ ሰሞኑንም ሰማው ነገር በጣም እየጨነቀኝ ነው። እውነቴን ነው። ተኝቶ ሞተ፣ ጠዋት አይተነው ሞተ። እንዴ በቃ ይሄ ጭንቀት እኮ አላስቀምጥ ሲለኝ ነው እስቲ ራሴን ቼክ ላድርግ ብዬ ሐኪም ቤት ለመሄድ የተነሳሁት። ቀኑ ከደረሰ የት ይቀርልዎታል? አንተም ብሎ የጭንቀት አፈላላጊ። ሐኪም ቤት መሄዱት ታሞ ለሚታከሙበት እንጂ ለሚሞቱበት ቀን ቀጠሮ አይሰጡት። አይዶላ ታደለ። እንዴ በምንድን ነው የታደልኩት? እንዴ እኛ የምንኖረው እንጨነቅ እንጂ አንተማ በቁም ሞተ ተገላግለዋል። እርሶ እኮ አያፍሩም። ስለማታውቁ ነው እንጂ ከተጻፈለት ቀን ውጪ ዶክተር እድሜም ሊቀጥል ይችላል ሊሉኝ እንደው። ስማ ለቅድመ ጥንቃቄ ቼክአፕ የሚባል ነገር አለ። እሺ እርሶ ጤንነቱን ለማወቅ ምን ሐኪም ቤት መሄድ አስፈለጉ? ዘመድ አዝማዱን ሰብስበው እንዴት ነኝ ብሎ አይጠይቋቸው? ኧረ እንደው ምን አይነቱ ቀፎ ራስ ነህ? የንብ ከሆነ ልክ ነው። ኧረ አንተ የዝንብ ነህ እንዴ? ደንበኛ የዝንብ ነህ። አንተን አስረዳለሁ የራሴ እዚህ ፍግም እንዳልቀር ነው የምፈራው። እንደዚህ አይነት ፍራቻ ካሎት በሉ 14 ቀን እየተቀጠረብኝ እስር ቤት እንዳልበሰብስ አስወርዱኝ በሕግ አምላክ። እናት እንጀራ ገዝቼ መጣሁ። የምን እንጀራ ነው? ጄሶ ገዝቼ መጣሁ አትል? እሺ ጄሶ ገዝቼ መጣሁ። መቼም አሁን እንደዚህ የምትይው የእኛን ጊዜ ለማማረር ነው አይደል? ባማረርስ ምን አመጣለሁ? ለመሆኑ እንዴት ነበር የዕለቱ የጄሶ ገበያ? እግዚአብሔር ይመስገን ጥሩ ነበር። መቼም አንቺ ላንበጫበጭ ወጥ ይመጥናል። ምን አባክ ነው አንተ? የኔ ወጥ ነው የሚንበጫበጨው? ምን አባ? አዎና እንከባበር።
ገና ለገና ባሌ አይደለም ብለሽ አባቴን መሳደብ አትችል። ማን ነው ባሌ ያልሆነው? ያንተ አባት? አዋ የኔ አባት። ምን ነው ትተዋወቃላችሁ እንዴ? በፍቅር ነው የምንተዋወቀው። ምን? እኔን ከሌላ ቺክ ሲወልደኝ አንቺ ውሽማው ነበርሽ እንዴ? የሚጎሽም አንተ ያንተ አባት አገር ያወቀው ፀሐይ የሞቀው የ80 ባሌ ነው። ውይ የድሮ ሰዎች እንደው እቺን 80 ስትወዷት። ቆይ የ80 ባልሽ ከነበረ እኔን ከሌላ ሴት ቺት አድርጎብሽ ነው የወለደኝ? ይሄ ወስላታ አንቺ ላይ ቺት ያደርጋል። ምንድነው ይሄ ቺት የምትለኝ? ውይ ቺት አታውቂም እንዴ? የአራዳ ቋንቋ ነው እናት። እንጂ አንቺን አግብቶ በአንቺ ላይ ሌላ ሴት ካጫወተ ቺት አደረገብሽ ይባላል። እኔ ግን ያልገባኝ እናት፣ አንተን ያልገባ በአንቺ ላይ ቺት ለማድረግ ያነሳሰው ነገር በወጣትነትሽ ፉንጋ ነበርሽ እንዴ? እኔ ነኝ ፉንጋ? ስማ በጊዜ ስንት ወንድ የተጋደለብኝ የደም ገቦ ነበር። እንደዚህማ አትሸምጥጪ። ማሚ ከአንቺ ስለምትበልጥ አይደል እንዴ? ፋዙካ አልመጣም ቀረሁኝ ካንቺ የተሻለ እዚህ አገኘሁኝ ብሎ ከማሚ ጋር አሸሼ ግራሜ ሲል የነበረው ማናት? አንተ ማሚ? እኔ ምን አቅልሻለሁ? እኔ የት አውቃታለሁ? አንቺ ነበርሽ ተደራቢ ሚስት የነበርሽው። አንቺ ንገሪኝ እንጂ። ስማ ያንተ አባት ጨዋ ስለሆነ ልብስ እንጂ ሚስት ደርቦ አያውቅ። እኔ ነኝ ያንተ እናት። አየኔ አባት ጀግና እኮ ነው። ሞቶም በቅናት ያንጨረጭርሻል አይደል? ማን ነው በቅናት የሚንጨረጨረው? ዱዝ እንዴ ኮምፒስ ተንጫጫ እኮ። ባይሆን እናቴ ለመሆን ያለችን ጉጉት ከግምት ውስጥ በማስገባት የእንጀራ እናቴ እንድትሆኝ ሾምሻል። ለምን ብዬ ነው አምጬ ወልጄ እንጀራ እናት የምሆነው? አብልቼ በይ። 9 ወር አርግዛ የወለደች እናት ስትባል አንቺ ኢትዮጵያዊ ሆነች ከእንጀራ ውጪ ስለማታበይ ከፊት ለፊቱ እንጀራ የሚል ማዕረግ ተጨምሮልሽ የእንጀራ እናት ትባያለሽ። በለው ማብራሪያ። እኔ እኮ ልጅ ሳይሆን ምላስ ነው የወለድኩት ብል ይሻለኝ። የምን ጠጋ ነው? አልወለድሽኝም፣ ተጥዬ ነው ያገኘሽ። በቃ አታምረር። እናትህም አምጬ የወለድኩም እኔው ነኝ። ኧረ ተይ እናት ተይ፣ ተቀዣብረሽ አታቀዣብሪኝ ተይ። ነው ወይስ ያሽኩት እየሸበለልሽ ፓፍ እያልሽ መጦስ ጀመርሽ? ሊገባ ሴት ልጅ ከባህል ውጭ ሄዳ እንኳን ብትጠይቀው እሺ ማለት አቅም ያለው አይመስለኝም። እንዴት አወቅሽ እባክሽ? ጆሮ ለባለቤቱ ባዳ ነው ማለት ይሄን ጊዜ አይደል? እንዴት አይደል? እኔ ስንት ዓመት ቆይቼ ያላወቅኩትኝ አንቺ ትላንት መተሽ አቅሙን አወቅሽው አይደል? ስንት ዓመት ቆይቶ ምን አውቃለሁ? ዋናው ቀርቦ ሰው መረዳት ነው። እኛም ማን ያቀርበናል? ስሚ ይትባረክ ራሱ አንቺ ስትመጪበት ሲሮጥ የነበረው እኮ እንደኔ መስለሽው ነው። ሰው እንዲያቀርብሽ ባህሪሽን ከመስሪያ ቤቱ ጋር ማመሳሰል ነው። ኧረ አስመሳይማ አልሆንም። ከፈለግሽ አንቺ እያስመሰልሽ ሄደሽ ተለጣጣችሁ። እኔ አስመሳይ አላልኩሽም። የውጭና የመስሪያ ቤት ባህሪሽን ለየኝ ያልኩት። ደግሞ የመስሪያ ቤትና የውጭ የሚባል ባህሪ አለ እንዴ? ይወድሽ እና ውጪ እንደምትዘላዘይ መስሪያ ቤት የምትዘላዘይ ነው። አይ አንቺ ደግሞ እንግዲህ የመንዘላዘል ምናምን ይርስ ይልሽራ ታምቆቀቂ። እሺ በቃ ጥፋቴን አመንኩ አይደል? ግን እኔ ሙች የመስሪያ ቤት ዩኒፎርም እንጂ ባህሪ እንዳለ አላውቅም ነበር። አሁን አወቅሽ። ከዚህ በኋላ ጸባይሽን አርሚ። ቀላል አርማለሁ። ከዚህ በኋላ በምን አረም ራሱ እንደኔ አይታረም። እናያለን እስቲ። እኔ መቅደስ አሳይሻለሁ። አንቺ ግን ይትባረክ አይነት ፎቅ ማቃ ነው። ሴት ልጅ ብትጠይቀውም እሺ ለማለት አቅም የለውም አልሽ። እኔ በቋቃ ነው አላልኩም። ወይኔ ብለሻል። ልጅ በዚህ ልትሸመጥጪ ነው እንዴ? ስማ ሹፌት ብላለች አላለች? ቅርታ ሰማሁ። እንግዲህ ምን አይነቱ ነው በእግዚአብሔር? እንዴት አትሰማም? ጆሮህን እንዳረግድሽ ገትረ ወሬያችንን ስጠልፋል ነበር። አንቺ ስርዓት ያዥ። የሰው ምን አድርግ ነው የምትይው? አሁን የጸባይሽ ነው የሚታረመው? አይ እንግዲህ አንቺም የውጭና የመስሪያ ቤት ባህሪሽን ለይ እንጂ እኔ የመስሪያ ቤት እንጂ የውጭ ባህሪን አርማለሁ ብያለሁ። ስለሚለምድብሽ ከዚህ ብትጀምሪ ይሻላል እኮ። አይ እንደውም አላርመውም። ብቻዋለሁ። ይሄ እኮ ገና ተግባብተን እያወራን የነበረውን ጣልቃ ገብቶ የሚያጣላ እሱ ምን ያደርግሽ? ራስሽ እኮ ነሽ የጠየቅሽው። እና በጠይቀውስ የሚነዳው በአይኑ እንጂ በጆሮ አይደለም። ጠንቃቃሽ ፐርሶና ክላክስም እየሰማ ነው የሚነዳው። በቃ እንደውም አውርደን እባክህ። ምን አይነቱ ነው? ምን ጠንቃቃ ነው? ቦቅቧቃ ነገር ዛሬ ገና ነው መሰለኝ እዚህ መኪና ላይ ያስቀምጥ። ማነሽ? ብዙ ስለወራሽ ወሬ እንዳትረሽ። ቼክ አድርጊ። ለማንኛውም የገቢ ስለሚጎልብህ ፈልገህ አገኘውና ሸጠህ ነዳጅ ሞላበት። እሺ እናት፣
እቺን መክረሻት ቻት። ስለዚህ ለቤተሰብ ምናምን ሪፈር አድርጊያትና እነሱ ይንከሩ። አሁን ባንተ ቤት በኔ ሰበብ አስምጣ ልትጠብስ አይደል? እስኪ መጀመሪያ እየወሰርክ እንዳታጋጫት የቺክ ስፖንዳና የመኪና ስፖንዳ ለይታ ከወቅሽ። አራንች ፈሪስም ከስንቱ ጋር ጋጥሽ ትችያለሽ። አረ በትንሽ ቤቱ አስገብቶ ቀለብሽን ከቤተሰቦችሽ ቤት አስቋጥረሽ ነኝ ነው የሚል። ቅብጠት ካልሆነ በስተቀር አሁን ምን ሐኪም ቤት አስኬዶት ወይስ የህመም ስሜት እየተሰማውት ነው? ዶላርዬ የግርህ አውራ ጣት ላይ የጀመረ ጋንግሪን ስር ሰዶ ጉሮሮ ስር እስከሚሰነቀርልህ ድረስ ሐኪም ቤት አትሄድም ማለት? አዎ ድንገት ብሶብኝም ከሄድኩኝ የሰፈር ሽማግሌ ሰብሰብ ባረግና ከመድኃኒቱ ጋር ያገናኘ ተብዬ ተመርቄ ነው የምሄድ። ብትመረቅ ባትመረቅ ተመርመረ በሽታ ሲገኝልህ መድኃኒት ይታደለ የለ እንዴ? ኧረ አጋጥመኝ በሉ። ምንድነው ያጋጥመኝ ብለው? አላዋቂ ዶክተር ነው ይሉት እንደ በግ ራሱ እያሉ እያሳሉ ታይፎይድና ታይፈስ ነው ሊሉት ይችላሉ። ይሄ ልምድ ሐኪም ነው። ኧረ አይደለም። ይሄ ሲመረቅ ከቀኝ ወደ ግራ መነሳነሱን እንዲያዞረ አገሬን በታማኝነት ላገለግል ምናምን እያለ ቃል የሚገባው ነው እንጂ እንከቴን ታካፍለኛለህ ብዬ በጠራ ጭራሽ ቴረር ትለቅብኛለህ። ቆይ በሕክምና ስህተት እንደ ካዝና መቀስና ምላጭ ሆድ ውስጥ ተረስቶበት ሞተ ሲባል አልሰሙ? ወይኔ ኧረ እሱማ ሰምቻለሁ። ወይኔ ጭራሽ ሞቴን አርቃለሁ ብዬ እንዳየር ወለድ ተገለባብጦ እንዲመጣ ልጠራው ነው። አጋጥሞ እንጂ አየር ወለድ ምን ይፈጥናል? ይኸውልህ እንደ ጀት ነው እፍ ብሎ መጥቶ ወደ ሞት ይዞት መሄድ። ምን ይሻለኛል? የሚሻለውም አይወሉት መቼም ሽማግሌ አይመርቀው። እኔ ከመድኃኒቱ ጋር ያገናኙት ብዬ ልመርቆትና ይሄዱ። እርሶም ደግሞ አሜን ይበሉ። ተላግጣና አዎ ባንተና በኑሩ ጦሻል። አረ እንደዛ ማለት አይደለም። ከጣን ጋር ምናምን ጨምረው ሰጥተውሽ አጭሰሽ እንዳይሆን ብዬ እኮ ነው። አረ ምንም አላጨስኩም። ችለነው ነው እንጂ ይሄ የኑሮ ውድነት ከዚህ በላይ አቀጃብርን ብለህ ነው? ስለ ኑሮማ ካነሳሽ እናት እኔ ስለዛ ብዬ አይደለ ትዳር በድለላ የሚል አዲስ ፈጠራ የፈለሰፍኩት። አሃ ታዲያ እንዲህ ይባልልህ። ጥያቄ መሳሳት አለመታወቅ አይደለም። በተስፋ የትዳር በደላላ ጋር ከመጣችሁ ጥያቄውንም መልሱንም አስጠንተን እንደ መንታና መሳስላችኋለን። እንዲህ ማስታወቂያ ማነብን እናት ታዲያ ለምን ተጣምረን ማስታወቂያውን አንሰራውም? እናት እሺ እንጀምራ። ይኸውልህ እኔ ጣራ ላይ ወጥቼ ቡና እየወቀጥኩ ተአምረኛው ተስፋ የትዳር አገናኝ ብቸኝነትና ዱካክ አናቶ ላይ ወጥቶ ከሚወቅጥቦት እኛ ጋር መጥተው አጋሮን እናገናኘው። የማይሆን ሰው አግብተው ይሄ ትዳር ነው ወይስ ላጤነት ተብለው ከሚተቹ እኛ ጋር መጥተው ይመቻቹ። ሁለተኛው ቁጥር 2 ማስታወቂያው ደግሞ ይቀጥላል። አረጉዞችን ሁለታችሁ በተስፋ የትዳር አገናኝ ከተጣመሩ እንኳን ሴቱን ወንዱን እርግዝና ያስመኛል። በተስፋ የትዳር አገናኝ ከተጣመሩ አልጋው መኝታው ብቻ ሳይሆን መጨፈሪያው ይሆናል። ብቸኝነትን ያስረሳል፣ ባገባው ያሰኛል። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ አስተማማኝነቱ ደግሜ ባገባው ያሰኛል በእውነቱ። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ። እስኪ ደግሞ ትንሽ ቁጭ ልበል። ኦሆ ዘመኑ ከፍቷል። መንደር ለመንደር ስሯሯ ስለላ ነው ብሎ ጆሮዬን ይዘው ይሰሩኝ። ሰላም አልክ ወንድሜ? ምን ሰላም እላለሁ? ስሮጥ ነው ያልኩት። ታረጋዋለህ። ስራማ ሁሉም ጋር ሩጫ ነው። ኧረ እኔ ሩጫ በስራ አይደለም። እና ከሰው ጋር ስጣልታ አሯሩጦ እንዴ? ማ እኔ ፈሪ ነኝ ከሰው ተጣልቼ የምሮጠው? ጀግና ነኝ። እሺ
በቃ አቧራ ታስነሳ። ምን አቧራ ታስነሳ? እዚህ ሴራሚክ ላይ እንዴት ነው አቧራ የሚነሳው? ነው ስትዞር ስለዋልክ አቧራ ነህ እያልከኝ ነው? ኧረ እኔ እንደዛ አላልኩም አልከኝ እንጂ አቧራ ታስነሳ አልከኝ እኮ ሽኮኮ ምናምን የለም። ቆይ አቧራ ቢኖርስ አርፌን የተቀመጥኩት እንዴት ነው አቧራውን ማስነሳ? ካሁን በኋላ ተጠንቅቄ አወራለሁ። አረ ችግር የለውም። እሺ ችግር የለውም። አዲሷ ልጅ ለምንድን ነው ለሻይ ያልወጣችው? አዲሷ ልጅ አልከው በእምነት ነው? በእምነት በእምነት እንዴ አንተ ስሟ ጠፋ ልትል ባልሆነ የቀበሌ መታወቂያዋ እስኪገረምብ ድረስ ሙሉ ስሟን ስጠራው አልነበር እንዴ? አሁን እኔ ጠፋኝ አልኩኝ እንዴ? ለሷም ቢሆን 10 ጊዜ ስሟን መጥራት ጥሩ አይደለም፣ ስቅ ይላታል ብዬ ነው። አረ ስቅ ቢላት ይሻላል እንደዚህ ባላወቀ ከምትሸመጥጣት። አሁን እዚህ ጨዋታ ላይ መሸምጠጥን ምን አመጣው? ቆይ እሷ ቀጠለች እንዴ መሸመጥጣት? እባክህ እንዴ ውዴ ስራ ባልደረቤ የተግባባን እንጂ እኔ ያልኩህ ስሟን እያወቅ ለመጥራት ተጠየፍክ። እኔ በምንዬን ኧረ አልተጠየፍኳትም። ማንዬ ስታስደነግጭኝ አቆላመጥኳት። አዎ እንደዛ ብለህ ብታስደይም ይሻልካል። እሺ ስሟን እጠራዋለሁ፣ ግን ስቅ ካለሽ በክፉ ያነሳኝ በክፉ ይነሳ፣ በደግ ያነሳኝ በደግ ይነሳ ስትይበት ይተውሻል በል። እሺ እላታለሁ፣ ግን ስቅታው እንዳይበዛባት አንተም ብዙ አታቆላምጣት። እሺ ኧረ አላቆላምጣትም። በእምነት ለሻይ አትመጣም? እባክህ የድሮ መስሪያ ቤቴ በስራ ብዛት ከላይ ወደ ታች ሲያሯሩጡኝ የቀጠነውን እግርና መቀመጫ እስኪያገግም አልወጣም ብላለች። በእምነት እግርና መቀመጫዋ ቀጭን ነው እንዴ? እኔ እንጃ ነክቼ አላጣራው። እኔ ደግሞ ልዩ ምልክቷን አገኘው ብዬ። የምን ልዩ ምልክት? ልዩ ምልክት? የምን ልዩ ምልክት እንዴ? መልሰክ እኔን ትጠይቀኛለህ እንዴ? ራስህ እኮ ነው ልዩ ምልክት ያልከው። ቆይ አንቺ አፌን ምን ያከታትልሻል? ደሞ ብልስ ቀስ ብዬ ለራሴ እንጂ ላንቺ ነው ያወራሁት እንዴ? ይሄን የመሰለ ጮማ ወሬ አይደለም ቀስ ብለህ በወድ ብታወራ ራሱ ይሰማኛል። በእምነት ምርጫ ልትወዳደር ነው አይደል? የምን ምርጫ እንዴ? እና ለምርጫ አይደል እንደ ልዩ ምልክት የሚያስፈልገው? ይትብዬ አፈር ሲሆን ስሞትላ አትደብቅ። ቆይ በአናቴ ላይ ምርጫ ተወዳድራ መንግስት ልትሆን? አንቺ ልጅ አምሻል እንዴ? ራሷ ምርጫ ትወዳደርም እንዴ? እኔ ምንም የማውቀው ነገር የለም። እባክህ ምንም አትደብቅላት። አንተ ብዙ ነገር እንደሚያንሸራትት በቀደሙ ንግግርህ አውቄያለሁ። በቃ ይሄንንም አንድ ያንሸራቶ ነገር። እኔ ልዩ ምልክት ያልኩት አይምሮዬ በስራ ጫና ስለሚወጠር ሰዎችን የምለየውና የምገልጸው የሆነ ልዩ ምልክት በመያዝ ነው። ማለት አሁን ለምሳሌ አንቺን ገለጻት ብባል ጠይም ስለሆንሽ መቅደስ ቸኮሌት ናት እላለሁ። እንደዛ ነው እንዴ? እኔ ደግሞ ደብቃ አይመስለኝ እኮ ነው። ይትቤሙት ቸኮሌት ይገልጽሻል ያልከኝ ግን በጣም ልክ ነህ። ከቸኮሌትም በላይ የመጣፍ ቸኮሌት ነኝ። ያረረ ቂጣ ነሽ። አዎ ቸኮሌት ነሽ፣ ቸኮሌት ነሽ። ጉድፈላ ዘንድሮ። እስቲ ተነስ ነጠላዬን አቀብለኝ። ምንድነው ደግሞ? ምን ተፈጠረ? መቼም አንቺ ጉድፈላና ቡና ፈላ ተምታቶብሻል። ምን ተፈጠረ? የአቶ አጎናፍር እናት እኮ ሞቱ። ትልቋ ሴትዮ? አዎ የተጣላ አስታራቂ የሰፈራችን አድባር ነበሩ። ምን ሆነው ሞቱ? በ95 ዓመታቸው መንገድ ዘግተው ድንጋይ ሲወረውሩ ልበልህ። አርጅተው ነዋ። ድንጋይ መወርወሩም እኮ ለለውጥ ከሆነ ህገ መንግስቱ ይፈቅድላቸዋል። የትኛው ህገ መንግስት ነው ድንጋይ መወርወርን የሚፈቅደው? እናትን እንጃ። አብዛኛው የአፍሪካ መሪ እንደ ሾላ ዛፍ በድንጋይ ነው የሚወርደው አሉ። እሱስ ልክ ነህ። ለዚያውም የስንቱ የደሃ ልጅ ከረገፈ በኋላ ነው። አይዞሽ እናት፣ እሱ አሳስብሽ። ደሃና በረሮን አጠፋለሁ ብለው ቢገሉት በ20 እጥፍ በስቶ ነው የሚነሳው።
በረሮ ነበርክ እንዴ? በምን እድሌ ከኔ ህይወት በረሮ አይሻልም? እኔ በስም የማላቀውን ዕቃ እኮ ነው በረሮ በማን አለብኝነት የሚፈነጭበት። ምኞት ይሳካል። የኔ አሁኑ ሰው የወደፊቱ በረሮ። አቤት የተከበሩ የበረሮ እናት። አዎ አንተ ትንሽ ቆይተ ቢምቢ ካልሆንኩ ስለምትለኝ አሁን ተነስና ነጠላዬን አምጣልኝ። ግን መቅደስ እንደዚህ ወጋ ጠባቂ ነሽ? ኧረ አይደለም። ኧረ ነሽ። እስከዛሬ ቀርቤ አውርቼሽ ስለማላቅ በደንብ አላቅሽም ማለት ነው። እኔም እኮ ዛሬ ስታወራኝ ምናልባት ሳልሰማ የዓለም የማውራት ቀን እየተከበረ ይሆናል ብዬ እኮ ነው ለበዓሉ ድምቀት በደንብ ያወራው። ምን አወራሽኝ? አሸማቀቅሽ ነው የሚባለው። ደግሞ ያልሰማሁት የዓለም የማውራት ቀን ይከበራል እንዴ? ለምን አይከበርም? ከውጪ ፈንድ ይገኝ እንጂ ገና የዓለም የመሽናት ቀን ተከብሮ አገሪቷ ፖፖ በፖፖ ትላለች። ኧረ አንቺ ገራሚ ሰው ነሽ። እኔ መቅዲ ገና አንተ ጊዜ ሰተህ አውራኝ እንጂ ብዙ አስገርምሃል። እሺ አውራሻለሁ። ሂጂ በቃ ሂጂ በቃ። እንዴ የጀመርነው ወሬ ሳንጨርስ ወዴት ነው የምሄደው? ምን የጀመርነው ወሬ አለ እንዴ? ሊሆን በጣም ትልቅ ወሬ ነው። የመነካክቶ መቶ ነው። አስጨርሰኝ እንጂ እንዴ። እንደውም ስለ በእምነት ልዩ ምልክት እያወራን አልነበር? ኦ ስታዋክብኝ ረሳሁት። ውይ እኔ ልዋከብልክ ከፈለግሽ ተዋከቢ። እና ይትባረክ አንተን የመሰለ ባለምጡቅ አእምሮ የመስሪያ ቤታችን ህብረ ሰረሰሪ ሆንክ ሰው በእምነትን አይደለም በቃላት በስዕላዊ መግለጫ ማሳየት ከብዶ ነው። ትናገር የላት ትፈላሰፋ አማራት አሉ። መች በቅጡ አይቻት ነው በስዕል የምገልጻት። ኧረ በንፋስ ሽውታ ብታያት ራሱ በእምነትን ለመግለጽ በጣም ቀላል። እስኪ ከቀለለሽ እስኪ አንቺ ያሳየ ገለጫት። ኧረ በጣም አካበድከው እንዴ። በእምነትን ለመግለጽ ካንተ የሚጠበቀው ቲማቲምና ሹል ቃሪያ። ምን? ቲማቲምና ሹል ቃሪያ። እሺ ከዛስ? ከዛማ ቲማቲሙ በሆነ ነገር በሳ ስታረገው አይኗ ማለት ነው። ወረድ ብለ ሰመር ስታረገው አፏ ማለት ነው። ለአፍንጫ ደግሞ ቃሪያውን ስክት ስታረገው ቁርጥ በእምነት ማለት አይደል? ጠጅ በብርሌ ነገር በምሳሌ አይደለም የሚባለው። በምኔን በምሳሌ ልገልጽልህ ነው። ዝም ብለህ ስማኝ። ምን አንተ አካበድክ? ልጅቷን እኮ በወሬ የምትገልጻት አትመስልህ። ከተሸከመ ይዛት የመጣት መስላለህ። ያው በለው። ዋናው ምን እንደምትመስል ማወቅ አይደል የፈለከው? አጭርና ግልጽ ጥያቄ። ልጅቷን አይተመታል አይተሃል መጣል? ይሄን ብቻ ተናገር። በደንብ አገላብጬ ነዋ። አሁን ደግሞ በአይን ከማገላበጥ ወደ አካል ማገላበጥ እንዲያሸጋግርህ መልካም ምኞቴን እመኝልሃለሁ። በአካል ማገላበጥ እንዴት ነው? ጂዶ ነዋ። አክሮባት እንዴ! ራሴ ማልገለበጠውን ምን አድርጊ ብዬ ነው እሷን መገለበጣት? ምናልባት እንደው አይታወቅም፣ ራሳችሁን ከጠላትም ከአንዳንድ ነገር ለመጠበቅ እንዲያመቻቸው ብዬ ነው። አሁን ልጅቷን አይተሃል? አላየህም? ስም ብቻ ቀጥል። ምነው አንተ ማየቴን ተጠራጠርክ እንዴ? ደግሞ ባላያትስ? እኔ ባለምጡቅ አእምሮ እሷን መግለጽ ያክተኛል? የወለዷት እናትና አባቷ እንኳን እኔ በምገልጻት መንገድ አያውቋት። ተው እንጂ ከወላጆቿን በልጣል። አንተን ብለው ከሰሙህ እኮ ረስቸው ነው እንጂ ስትወለድ እኮ ልጅቷን ጎትቼ ያወጣኋት እኔ ነኝ ትላለህ። ራሴ አዋልጃት እንዴት ነው ለጋብቻ የምጠይቃት? ያላቻ ጋብቻ ኋላ ቀርነት ነው። ወደፊት ተራምዳ አሳየኛ። አየህ፣ ከፍርሃት የተነሳ ሁሉም የሔዋን ዘር አንድ አይነት ናቸው ብለህ አንዷን የምትቀርባትን ሴት እንዲሁ ቀን ሙሉ ስታያቱ ለመተል ሊሆን ይችላል። በምኔን የፈለገ ሴት ሳይብሁል እሷን የሚመስል የለም። እንዴት ነው አንተ ማንም የማይመስላት ነው? አንተ ለብቻህ በትእዛዝ በሬሳ ነው እንዲያሰራት? ቁምሳጥንች እንዴ በትእዛዝም አሰራት? አንተ ግን ለምንድን ነው ማየቴን የተጠራጠርከው? ወይ መምከር የማችል ከሆነ በግልጽ ተናገር። እኔ ኃይሉ ተናንቀናል አሉ። ስማ ልንገርህ፣ እኔ የነገርኩህን ሄደህ ለሴት አይደለም ለአንድ ወንድ በተነገረው ሴት ነኝ ብሎ አምኖ እግር ስር ለጋብቻ ይንበረከካል። ልንገርህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ደግሞ የሴጣንነት ጀመረ። ስማ እኔ የተባረክ ነኝ፣ ወንድም አገባው፣ ኢትዮጵያዊ ማንነቴ ባህል አይፈቅድልኝም። እሺ እሺ፣ በቃ አይዞህ።
እንደው ያምሮ ምጥቅነቴን የደረስኩበትን ደረጃ ለማሳየት በምሳሌ ነገርኩህ እንጂ ሌላ አይደለም። ነው አንተ ስለ ምሳሌ እየተናገርክ አልነበር እንዴ? በምሳሌ ነው እንደሱ ከሆነ እሺ። በምኔን ስገልጻት በምኔን ስትገልጻት በምኔ ብለህ ስሟን ስትጠራው በቃ ስም ብሎ ደስ ሲል መጣፈጡ ሚስቴ አይደለች? የማ ጉድ 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 እኮ ነው ዘንድሮ። ኧረ ጉድ ነው እንዴ! ወይ ጉድ እንዴ! ኧረ ምን ተፈጠረ ይባላል? ምንም ቢፈጠር አይመለከተኝም። ወይ ጉድ ዘንድሮ እኮ ነው ያልኩት። አንቺ ዘንድሮ ሰው አይደለሽ? የዘንድሮ ሰው በሆንስ በሚመለከተኝ እንጂ በማይመለከተኝ ጉዳይ መግባት አልፈልግም። እንዴ ቆይ ሻውን ሳልነግርሽ ይመልከትሽ አይመልከትሽ በምን አወቅሽ? እኔም ቢመለከተኝ እኔን ሳይነካ ወይ ሳያልፍ አንቺ ጋር አይደርስ። እሱስ ልክ ነሽ። እኔንም አንቺንም አልነካንም። ግን ያው ወደፊት ሊነካን ስለሚችል እንወያይበት ብዬ እኮ ነው። ይሄ ሁሉ ዙሪያ ጥምጥም ከመዞር ወሬ ማውራት ፈለግኩ። ስሚኝ አትይኝም? አዎ ስሚኝ። እኔ እንደሰማሽ ጸሎትሽን ይስማሽ። አሜን። አሁን አጠር አድርገሽ ወሬውን ቀጥይ። ኧረ በእኔ ኧረ በጣም ያስፈራል። በሌላ የደረሰ በእኛም እንዳይደርስ እባክሽ ጸልይ። ምንድን ነው እሱ? በምድራችን ላይ ፍቺ በጣም በዛ። እንዴ እንትና እኮ አገባ ተብለሽ ጉዳዩን ለማጣራት ምን አልሽኝ ስትይ ወዲያውኑ ውይ ግራ ተጋባና ተፋታ ይሉሻል። እንዴ ትዳር ኢንዶሚኒ ሆኖልሻል። ትዳር እኮ ፈጣሪ ሲባርከው ነው የሚበረክተው። ወይ ጉድ! ፈጣሪንም ግራ እያጋቡት በየት በኩል ይባርከው ማለት እንዴ? ማለትማ የሚጋቡበትን ቀን ሲወስኑ እኮ የሚፋቱበትንም ቀን አብረው የሚወስኑት። ታዲያውን ትዳሪውን አዳር ያለየለትን ጉድ በምን ነው የሚባርከው? እሱማ ልክ ነሽ። ባልና ሚስት አንድ አካል አንድ አምሳል ናቸው ሲባል ችግር የለውም። አንድ አካውንት አትበሉን እንጂ አካልና አምሳል መሆን እንችላለን መባል ተጨምሯል። ታዲያ ባልየው ለትዳር ሲጠይቃት ይንበረከክና አንቺም በአካውንትሽ እኔም በአካውንቴ መኖር እንችላለን አይጠበንም ቤቴ ብሎ ነው። ምን አንተ ምን ሚስቴ ያበዛ እንዴ? እና ግብታት ሚስት ከሆነች ታዲያ እኔ ጋር የመጣው ምን ልትፋቱ እንዳማክርን? ማለቴ ሚስቴ ያልኩት እኮ ለቁም ነገር ሎግ ለማድረግ ነው የፈለግኳት ለማለት ነው። በቃ እኔ አይገባኝም። እዛ ትንሽ ላፍት እንኳን ለከት አይኖረውም እንደ ላነጋገር ሚስቴ ሰጠን እንደው የምናልባት ሚስቴ እንኳን ይባላል እንዴ? አንተ እኮ አገላለጽ ሌላ እኮ ነው ያስመሰልከው። ልክ አግብተህ ወልዳችሁ የልጅ ልጅ ያያችሁ እኮ ነው የምትመስሉት እንዴ? አይባልም። ሁለት ይትባረክ እንዳትል። እሺ ቀጥል። አሁን እሺ ስቀጥል እንትን በምኔን ለመግለጽ ኧረ ትፋት እስቲ ትፋት መጥቼ ጀርባን መታ ላርግ። አፍ ውስጥ እኮ ተንጓለለች። እንዳኙ ስጋ እኮ አመነዣካት። እንትን ቃላት አጥሮኝ እኮ ነው። እንትን በምኔን ለመግለጽ እንትን የሚያስፈልግህ ቲማቲምና ሹል ቃሪያ ነው። ቲማቲምና ሹል ቃሪያ። እኔም መጀመሪያ ስሰማ ማለቴ ሳያት እንዳንተ ነው የገረመው። ኧረ በጣም ነው የሚገርመው፣ በጣም ነው የሚገርመው። ኦኬ የጾም ነች ማለት ነው። ምኗ ነው የጾም እንዴ? ምሳሌ አታውቅም እንዴ? ገና እንዴት ተገጣጥማ በምን እንደምትሆን መች ጨረስኩልህ። ኧረ ባትጨርሰው ምችን እኔ መገመት አያቅተኝም እንዴ? በቃ እኮ ሽንኩርትና ዘይት ብትጨምርባት እኮ ቲማቲም ቁርጥ ማለት ነች። ቆይ አንተ ምሳሌ አታውቅም እንዴ? አላቅም። ስማ እንዲህ አይነት ምሳሌ አላቅም። ልንገርሽ፣ ልጅቷን ተመልከትና ናስልህ አስቤዛ ሸምተህ ትመጣለህ። እሺ ብትሸምትስ ከጉሊት ትሸምታለህ። እሺ ከጉሊት ሸምት ማርች ትሸምታለህ። እዚህ ከቀጠለ እንደ ህገ መንግስታችን የጋብቻ ቃል ኪዳናችንም ይሻሻላል መባሉ አይቀር። ቀላል ይሻሻላል እንዴ? ቃል ኪዳኑ በደስታዋ በሐዘኗ በመከራዋ ላልለያት የሚለውን አስቀይሮት በደስታዋ ችግር የለም በሐዘንና በመከራዋ የሚለውን ግን በቅንፍ ይቀመጥ ይልልሻል። በቅንፍ ተቀምጦስ እሱ ምን ይሳነዋል? ያው በመከራዋ ጊዜ ወላጆቿ ጋር ትቀመጥና በተመላላሽነት እየመጣው ጠይቃታለሁ ሊል ነው። ወይ ትዳር እውነትም ጸሎት ያስፈልገዋል። ቆይ እሷ ከሱ ጋር መሆን ብትፈልግስ? የዛንዴማ እንደ ተመላላሽ ታካሚ መርፌ መወጋት ሲያምራት
ባልየው ጋር ትመጣና ተወግታ ወደ ወላጆቿ ቤት ትመለሳለች። ቆይ አንቺ ይህን ሁሉ ነገር አጣርተሽ እንዴት አወቅሽ? ከወንድ ወገን ነሽ ወይስ ከኛ? እንዴ ጉዴን እንዴት አጣርቼ አላውቅም። ሌላው ደግሞ ቃል ኪዳኑ መከነች፣ ነጠፈች ወይም አትወልድም ብለህ ላተዋት የሚለውን ችግር የለም መተውን አልተዋትም፣ ግን ሌላ የምትወልድ ሚስት ይመረቅልኝ ይልሽ። እስቲ በምርቃት የጉሊት ዕቃ እኮ አደረጉን። ገና ወደፊት እንደ ዶሮ እንቁላል መጠለዋን ነው ወይንስ ቄዋን ነው እንዳይሉን ብቻ ፍሪ። ኧረ አልፈርም። ቆመ መቅረት እያለ እንዴ ቆሜማ አልቀርም። አንደኛው ጋር ምርቃት፣ አንደኛው ጋር ዋና ሆኜ እያፈራረኩ አጫውታቸዋለሁ። አንቺ ምን ይሳንሻል? ወይ ዋናውን ጉዳይ ሳልነግርሽ ይትባረክ። የዛሬው አጀንዳችን ስለ ትዳር ነበረ። ደህና ሁኑ ወረኞች። የዛሬ ስራ አስፈቾች፣ የነገ ስራ ፈቶች ደህና ሁኑ። እየሰማኝ ነው አትበለኝ። አዳምጥ። ይኸውልህ አሁን ልጅቷን አቁላልተህ ወጥ ሰርተህ ከመጨረስህ በፊት የመጀመሪያ ቀን ስታያት ምን እንደምትመስል ተነግረኝና አትሊስት በሱ ልሞክር። እሺ፣ መጀመሪያ መስሪያ ቤታችን አንዲት መቅደስ የምትባል ነባር ከብከዋ ሰራተኛለች። ልታስተዋውቀን ስሜን ይትባረክ ብላ ስጠራኝ ምን ፈልጋ ነው ብዬ ዞር ሲል በምኒን ፊት ለፊት ድቅን ብላ ላያት። ፊት ለፊት ድቅን ከማለት ውጪ ወዴት ሄደ? አኩኩሉ እየተጫወታችሁ አይደለም? ስምህን ጠርታ እንዳትደበቅ። እስኪ ስሜት ላይ ነኝ፣ አታቋርጠኝ። ከዛ በምኒን ፊት ለፊት ሳያት አይኔን ማመን አልቻልኩም። በህልምም ያለው መሰለኝ። ይትባረክ እንዲህ ከምትሰቃይ በህልም ቢሆንልህ ይሻልህ ነበር። አይሻለኝም። ቆሜ እንቀርልህ፣ ተቃጠል በእውኔ ነው። ከዛ በምንዬን ፊት ለፊት ሳያት ልቤ ትርክክ አለ እና ይሄ ለእኔ መፈጠሯን ማረጋገጫ አይሆንም? ይሆናል። አንድ ብላ ያዘልኝ። አሊዝ ይህንን ከመያዝ ጉም ለመያዝ በሞክር ትንሽ ብናኝ አላጠብ ልንገርህ። እሺ አትያዘው። ገና ምን አይተህ? ሌላ ብዙ ማረጋገጫ አለኝ። ከዛ አይኔን እያየሽ ስታወራኝ ነገር በአይን ይገባል አይደለም የሚባለው? አስተዋይነቷን፣ ታማኝነቷን፣ ትህትናዋ ወለል ብሎ ታየ። አልታየህም? ታይቶኛል። አልታየህም። አንተ ነህ እኔ የማውቀው። ስማ እንኳን በአንድ ቀን ያያሃትን ሴት ይቀርና ያገባሃትን ሴት እድሜ ልክን አብረሃት የምትኖረውን ሴት እንኳን መንታዋ ነች አይደለችም እስክትል ድረስ ቆዳዋን እየለዋወጠች እድሜ ልክን ስትለዋወጥ ነው የምትኖረው። አስማተኛ ነች እንዴ? እንዴት ነው ቆዳዋን የምትለዋውጠው? እሱን ቺኮሎጂ የሚባል ኮርስ አለ። እሱን ስትወስደው ያኔ ይገባሃል። እሺ እኔ አውቄያት በዚህ እኔ አንተን በልጬ ቢሆንስ? ምኑን በችኮቹ? አዎ አንተ እኔን? አዎ በልጠኝ? ውይ ተው ብብት አትግባ።